አምላክ ማንን ይስማ? ወገናችን ሲሞት ልንቀብር ሂደን በያለንበቱ አንድም ሳንቀር ከልብ የጠቀምነ ያዘነ መስለን መስክረን መሸኘት ሰው ገሏል እያልን ግማሹ ፈካሪ ግማሹ አማላጂ አምላክ የሚሰማ በህብረት ነው እንጂ አሁን ያለንበት ኢየሩሳሌም ነው። ሊገባኝ አልቻለም ፈከራው ለማን ነው? ሞቱን ለማባባስ ወይስ ለመማር ነው? ይህን የሚያስረዳኝ የትኛው አካል ነው? አምላክ ተቀበለው እባክህ ማረው ማለት ይገባዋል ያዘነማ ሰው። አብሮ ያልዋለውን ያላየውን ነገር እርግጥ ነው እያለ ሁሉም ሰው መመስከር ብናስብ ይሻላል ጠቃሚውን ነገር። ቄሶች ነፍሱ እንዲማር ሲያደርጉ ጸሎት ሌላው ሰው በጎድን ሰው ገሏል ማለት። አሁን የኛው መዝለል ከምን ይቆጠራል? ቀን ስንፈክር ውለን ማታ ገሎ ያድራል። እባክህ ማረነ ማለቱ ይሻላል። አጉል ጀብደኝነት ሰውን ያስገድላል። ከተፈታተነው ሞቱም ይቀጥላል። የፈጠረውን ሰው ወሰደ ብለን ደም ገብተን አንምጣ ከፈጣሪ ጋር። በእርግጥ ይነገራል የሕይወት ታሪኩ ያሳለፈው ዘመን ኑሮውና እድገቱ። መሆንም አለበት ይጠቅመዋል በጣም ከእግዚአብሔር ጋር ግን ፈከራ ያዋጣ። ይከፋውን አናውቅ ለአገር አንመች ከላይ ሲያስቀምጡን ዙረን ወደ ታች። ትልቁ ትንሹ ቃሉን አፈረሰ ትረሱኛላችሁ ያለው ቃል ደረሰ። ዘፈኑ ፈከራው ጨዋታው ባህሉ ሊጣጣም አይችልም ሁሉም ያላገሩ። የከፋይ ለማን ለይቶ ማወቁ ሊያስበው ይገባል ትንሹ ትልቁ። በእኛ ሥርዓት ማጣት እየተሰቀቁ ፈረንጆቹም ሄዱ ቦታ እየለቀቁ። ሁልጊዜ እንደ ሕፃን ሃሁ የምባል አገሬን አልጠቅም ያለ ማስቸገር። እንደምን አይሸሹ ለቀው ቦታውን በሺ የሚቆጠር ሕዝብ ባንድ ቢናን ስር ያለ ምንም ገደብ ስንጮህ ስንውል። ሥራ ያደረ ሰው በሰላም አይተኛ አሮጌ ደካማ ድዊ በሽተኛ። ምን ሥርዓት አለነ ለመሆኑ የኛ? ማልቀስ መተዛዘን ያለነው የነበር ሲያመው መጠያየቅ ሲሞት መቀባበር ቦታ መላላኩ ከዳር እስከ ደንበር። የሁሉ ባህል በጣም ጥሩ ነበር ታዲያ ምን አለበት ሰዓቱ ቢከበር። በአገሯ መመሪያ ባለው ሕግጋት ለሁሉም ጊዜ አለው የሥራ እረፍት። ትንሽ ትልቅ የለን አባት አዛውንት ዘላለም ጫጫታ 24 ሰዓት። ተሳስቦ ለመኖር በዝች መሬት መሆን አለብን ተገዥ ለሥርዓት። ሙት እየቈጠርነ ከማረር ከመክሰል የባሰ እንዳይመጣ አገሯን እንምሰል። አንድ ባለ አውቶቡስ ተዘምኖ የሄደ እንዲህ ሲል አወጋ እየተናደደ። ከሰዓት በኋላ በእኛ ሰው ተማሮ ከአቅሙ በላይ ሁኖ ጭንቅላቱ ዙሮ እንዲህ ስል ሰማሁት ነሃጉ በሮሮ። በጣም እያዘነ ካንጀቱ ከምር እንኳን የማላጣው ምንም ብቸገር ይቅርብኝ አልብላው የኢትዮጵትን ብር። ኧረ ለመሆኑ ምን አይነት ሰው ናቸው? ከሕፃን የባሱ ሥርዓት የሌላቸው ተነግረው አይሰሙ አለቃ የላቸው። አንደኛው ሲሳፈር አንደኛው ይወርዳል። ሰው ልጠራ ብሎ ደግሞ አንዱ ይሄዳል። እንደዚህ እያሉ ስላስቸገሩኝ ሰዓት አለፈብኝ መንገድ ቀጠልኩኝ። አንዱ ተነሳና ተመካከላቸው ገንዘቤን ከፍዬ አዝመኛም ጥቼህ ወዴት ትሄዳለህ ሕዝቡን በትነህ? አቁም በሕግ አምላክ ንዳ ስትንልህ። እኔ ማለቃ አለኝ የሚቃወመኝ ባካችሁ እንሂድ እንዳታስቀጡኝ። የመጣውም መጣ የጠፋም ጠፋነ የያዝነው ዘንጉዞውን ቀጠልነ። ስለ ደጋገመ የዚህ አይነት ፈተና ዳግም ሂጄ አላውቅም ከኢትዮጵያ ታዝማን። ሰው ሲናገራቸው ከጉዳይ አይጥፉ መንገዴን ሊያስቱ እየለፈለፉ። የሰጡ ቢሰጡኝ እጥፍ ቢከፍሉኝ እነሱን አልጭንም ብሎ አጫወተኝ።